ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ በዚህ ቪዲዮ ሬሚዳል ኤግዛም ተፈታኝ ለሆናችሁ የጂኦግራፊ ኤግዛምን ከእናንተ ጋር የምንሰራ ነው የሚሆነው። እነዚህም ጥያቄዎች በተደጋጋሚ በየአመቱ የሚወጡና ያለፈው አመት የሬሚዳል ኤግዛሞችን አንድ ላይ ያካተተ ነው የሚሆነው። በፓርት 1 እና በፓርት 2 ከፋፍለን የምናቀርብላችሁ ነው የሚሆነው። ዛሬ ፓርት 1ን 30 ጥያቄዎችን ከኔ ጋር አብረን እንሰራለን ማለት ነው። በደንብ ፎከስ አድርጋችሁ ስሩ፣ ምንም አትጨናነቁ። ጥሩ የሆነ ውጤት ለማምጣት ባላችሁ አጭር ጊዜ ውስጥ እንደነዚህ አይነት ጥያቄዎችን በመስራት በደንብ ጀነራሊ ያላችሁን እውቀት እንድታሰፉ አሳስባችኋለሁ። ቀጥታ ወደ ጥያቄው እንገባለን። የመጀመሪያው ጥያቄ ዋት ዳዝ ዘ ተርም ስፓሻል ሪፈርስ ቱ ኢን ጂኦግራፊ ይላል። ስፓሻል የሚለው ቃል በጂኦግራፊ ምንን ይገልጻል ነው የሚለው። ኤ ታይም፣ ቢ ሎኬሽን፣ ሲ ፖፑሌሽን፣ ዲ ካልቸር። ከነዚህ ከአራቱ መሃል ስፓሻል የሚለው ቃል በጂኦግራፊ ምንን ነው የሚገልጽልን ነው የሚለው። ይሄ ቻፕተር 1 ላይ ያለ ነው። በደንብ ሁላችሁም ታውቁታላችሁ ብዬ አስባለሁ። ስለዚህ ስፓሻል የሚለው ቃል የሚገልጽልን ኮሬክት አንሰር ኢዝ ቢ ሎኬሽን ነው የሚሆነው። ስፓሻል የሚለው ነገር ሎኬሽንን ነው የሚገልጽልን ማለት ነው። question number 2 what is the most accurate way to determine the absolute location of a place? የአንድን ቦታ absolute location ወይም ትክክለኛውን ሎኬሽን ለመግለጽ የምንጠቀመው የትኛውን ነው ወይም ምንን በመጠቀም ነው የምንገልጸው ነው የሚለው። ኤ using a straight address፣ ቢ using latitude and longitude coordinates፣ ቢ ሲ using landmarks፣ ዲ using relative location description። ከነዚህ መሃል ዩዚንግ ስትሬት አድሬስ በፍጹም አይሆንም። ስትሬት አድሬሶችን በመጠቀም አንገልጽም። ዩዚንግ ላንድማርኮችንም በመግለጽ ትክክለኛውን የአንድን ነገር ትክክለኛ ቦታ ለመግለጽ አንችልም። ዩዚንግ ሬላቲቭ ሎኬሽን፣ የሬላቲቭ ሎኬሽን ማለት ከእንትኑ አጠገብ እንደዚህ ሆኖ ምናምን፣ ያም ኤግዛክት ሎኬሽን አይሆንም ማለት ነው። ሶ በጥያቄያችን መሰረት ዘ ኤግዛክት አንሰር የሚሆነው ዩዚንግ ላቲቲዩድ እንደ ሎንጊቲዩድ ኮኦርዲኔት ነው የሚሆነው ማለት ነው። ምክንያቱም ላቲቲዩድ እና ሎንጊቲዩድን በመጠቀም ኤግዛክት ሎኬሽኑን እንገልጻለን። ይሄም ማለት ልክ እንደ ጂፒኤስ ማለት ነው። በጂፒኤስ ያለንበትን ቦታ ወይም ጎግል ማፕ ላይ ያለንበትን ኤግዛክት ሎኬሽን ሲገልጽ ምንን ነው የምንጠቀመው? ላቲቲዩድ እና ሎንጊቲዩድ ኮኦርዲኔትን ነው ማለት ነው። ኩዌሽን ነምበር 3 ዋት ኢዝ ጂአይኤስ? ጂአይኤስ ምንድን ነው? ወይም ደግሞ ጂኦግራፊክ ኢንፎርሜሽን ሲስተም ማለት ምን ማለት ነው ይላል። ኤ a system of remote sensing፣ B a system for creating maps፣ C a computer system for capturing, storing, analyzing and displaying spatial data፣ D a tool for measuring distances ይላል። ሶ ይህን ጥያቄ አሁን በምንመልስበት ጊዜ ጂአይኤስ ሲስተም ነው አይደል? ራሱን አንድ ሲስተም ማለት ምንን ያካትታል በሚለው እነዚህ የተሰጡን ዲፊኒሽኖች ያንን የሲስተሙን ዲፊኒሽን ያካተተ ነው ወይ የሚለው ፎከስ ማድረግ ያለብን ማለት ነው። ስለዚህ the correct answer is C ነው የሚሆነው ማለት ነው። a computer system for capturing, storing, analyzing and displaying spatial data። ስፔሻል ዳታዎችን በሲስተምን በመጠቀም ካፕቸር ለማድረግ፣ ስቶር ለማድረግ፣ አናላይዝ ለማድረግ የምንጠቀምበት ነው ጂአይኤስ የምንለው ማለት ነው። question number 4 what is economic geography primarily concerned with? ኢኮኖሚክ ጂኦግራፊ የምንለው ፕራይመርሊ ምን ላይ ነው ኮንሰርን የሚሆነው ነው የሚለው። ኤ ሎኬሽን ኦፍ ኢንዱስትሪያል ኤንድ አግሪካልቸራል አክቲቪቲ፣ ቢ ፖፑሌሽን ግሮዝ ዊዝ ዴንሲቲ፣ ሲ ፖፑሌሽን ባውንደሪስ ኤንድ ዜር ኢንፍሉዌንስስ፣ ሲ ፖለቲካል ባውንደሪስ ኤንድ ዜር ኢንፍሉዌንስስ፣ ዲ ናቹራል ሪሶርስ አለውን ይላል። እና ከነዚህ መሃል ኢኮኖሚክ ጂኦግራፊ ምን ላይ ነው ቤዝድ የሚሆነው ወይም ኮንሰርን ፕራይመርሊ በዋነኛነት ኢኮኖሚክ ጂኦግራፊ ከሌሎቹም ሊሆኑ ይችላሉ፣ ግን በዋነኛነት ፕራይመርሊ ምን ላይ ኮንሰርን ይሆናል ነው የሚለው። ሶ ይሄ ጥያቄ እጅግ በጣም ቀላል ነው፣ ሁላችሁም ተመልሱታላችሁ ብዬ አስባለሁ። the correct answer is B location of industrial and agricultural activity ነው የሚሆነው። ምክንያቱም የተለያዩ ኢንዱስትሪዎች ባሉበት ወይም ደግሞ የተለያዩ እርሻዎች ባሉበት ነው ኢኮኖሚክ ጂኦግራፊዎች ፕራይመርሊ ኮንሰርን የሚሆኑት። ምክንያቱም አንዲት ሀገር ቤዝድ የምታደርገው ኢኮኖሚካ በምንድን ነው? በኢንዱስትሪ ወይም ደግሞ በአግሪካልቸር ስለሆነ ማለት ነው። እሺ ኩዌሽን ነምበር 5 ዋት ኢዝ ዋን ኦፍ ዘ ኮር ጂኦግራፊክ ኩዌሽን ይላል። ከነዚህ ከታች ከተዘረዘሩት መሃል ኮር ጂኦግራፊክ ኩዌሽን ወይም ለጂኦግራፊ አንደኛው የሆነ ዋነኛው የሆነው ጥያቄ የትኛው ነው ይላል። ኤ ዌን ዲድ ዚስ ሀፕን፣ የትኛውን መች ነው ይሄ የተከሰተው? ቢ ሁ ሜድ ዲስ ሀፕን፣
ማን ነው ይሄንን ያደረገው? ሲ ዌር ኢዝ ኢት ሎኬትድ የት ነው የሚገኘው ወይም የት ነው የተከሰተው? ዲ ዋይ ኢዝ ዘ ስካይ ብሉ ዲ ደግሞ ለምንድን ነው ሰማያዊ የሆነው ይላል እና ከነዚህ መሀል የትኛው ነው ትክክለኛው ነው የሚለው ሶ ኮሬክት አንሰር ኢዝ ሲ ነው የሚሆነው። ዌር ኢዝ ኢት ሎኬትድ ጂኦግራፊ በዋነኛነት ጂኦግራፊ ራሱ ከመሰረቱ ምን ላይ ነው ሎኬሽን ላይ ቤዝድ አድርጎ የሚሰራ ሳብጀክት ስለሆነ ወይም ጥናትን የሚያከናውነው ሎኬሽን ላይ ቤዝድ ሆኖ ስለሆነ ኮሬክት አንሰር ኢዝ ሲ ዌር ኢዝ ኢት ሎኬትድ የሚለው ነው የሚሆነው። ኩዌሽን ነምበር 6 which of the following best reflects the spatial perspective in geography በጂኦግራፊ ስፓሻል ፐርስፔክቲቭ የሚሆነው የትኛው ነው ይላል። ኤ ስቴዲ ኢን ኤ ሲንግል ፕሌስ ኢን ዲቴል የሆነን ሲንግል ፕሌስ በዲቴል ማጥናት። ቢ አናላይዚንግ ሎኬሽን ኤንድ ፓተርን ኦፍ ዲስትሪቢዩሽን ኦፍ ኤ ፌኖሜና የአንድን ፌኖሜና ሎኬሽኑን ፓተርኑን እና ዲስትሪቢዩሽኑን አናላይዝ ማድረግ። ቢ ስቴዲንግ ኢምፓክት ኦፍ ክላይሜት ኦን ስፔሲፊክ ኤሪያ አንድ ስፔሲፊክ ኤሪያ ላይ ኢምፓክት ኦፍ ክላይሜትን ስቴዲ ማድረግ። ዲ ስቴዲንግ ዘ ሂስቶሪ ኦፍ ሲንግል ፕሌስ የአንድን ሲንግል ፕሌስ ሂስቶሪውን ስቴዲ ማድረግ ወይም ማጥናት ይላል እና ከነዚህ መሀል ስፓሻል ፐርስፔክቲቭ ኦፍ ጂኦግራፊ የሆነው የትኛው ነው ይላል። 5 ሰከንድ አላችሁ ይህንን አስባችሁ የምትመልሱበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ቪዲዮን ላይክ ማድረጋችሁ እንዳትረሱ። ኦኬ ዘ ኮሬክት አንሰር ኢዝ አናላይዚንግ ሎኬሽን ኤንድ ፓተርን ኦፍ ዘ ዲስትሪቢዩሽን ኦፍ ፌኖሜና የአንድን ፌኖሜና ሎኬሽኑን ፓተርኑን እና ዲስትሪቢዩሽኑን አናላይዝ ማድረግ ነው ማለት ነው። ኩዌሽን ነምበር 7 ሃው ዳዝ ጂኦግራፊ ኮንትሪቢዩት ቱ ኢንቫይሮንመንታል ማኔጅመንት ለአንድ ኢንቫይሮንመንታል ማኔጅመንት ጂኦግራፊ እንዴት ነው ኮንትሪቢዩት የሚያደርገው ወይም አስተዋጽኦ የሚያደርገው ነው የሚለው። ኤ ኦንሊ ስሩ ዘ ማፕ ሜኪንግ። ቢ by identifying a spatial patterns and relationship to analyze human impact on environment ሰዎች በኢንቫይሮንመንት ላይ ያላቸውን ፓተርኑን ሪሌሽኑን እና በሰዎች ደግሞ ኢንቫይሮንመንቱ ላይ ያላቸውን ኢምፓክት ሪሌሽናቸውን አንድ ላይ አናላይዝ በማድረግ አይደንቲፋይ በማድረግ። ሲ ስሩ ኦንሊ አንደርስታንዲንግ ክላይሜት ቼንጅ። ዲ ስሩ ኦንሊ ፕሮቴክቲንግ ዘ ፎረስትስ ይላል እና ከነዚህ አሁን ካነበብኩላችሁ ከአራቱ መሀል ጂኦግራፊ ኮንትሪቢዩት የሚያደርገው ለኤንቫይሮንመንታል ማኔጅመንት በየትኛው ነው ይላል እና ሶ the correct answer is by identifying spatial patterns and the relationship to analyze human impact on environment ነው የሚሆነው ትክክለኛ መልሳችን ማለት ነው። ሶ ወደ 8ኛው ጥያቄ እንሄዳለን። what is a core contribution of geography in research and education በሪሰርች እና ኤዱኬሽን ላይ ጂኦግራፊ ኮር ኮንትሪቢዩሽኑ ምንድን ነው ይላል። ኤ ፕሮሞቲንግ ሎካል ናውሌጅ። B fostering a spatial thinking. C studying only single discipline. D promoting nationalism ይላል እና ከነዚህ ከአራቱ መሀል ለሪሰርች እና ኤዱኬሽን ጂኦግራፊ ኮንትሪቢዩት የሚያደርገው ኮር ቫልዩ የትኛው ነው ይላል። 5 ሰከንድ አላችሁ ይሄን የምታስቡበት። ኦኬ ወደ መልሱ እንሄዳለን። the correct answer is fostering a special thinking ስፔሻል የሆነ ቲንኪንግን ፎስተር በማድረግ ኮር ቫልዩ ለኤዱኬሽን እና ለሪሰርች ያደርግልናል ማለት ነው ጂኦግራፊ። 9ኛ ጥያቄ ላይ ደርሰናል። ዘ ቲም ኦፍ ሪጅን ኢዝ ቤስት ዲፋይንድ አስ ቲም ኦፍ ሪጅን በምንድን ነው ቤስት ዲፋይን የሚደረገው ከነዚህ መሀል ይላል። ኤ ሲንግል ፖይንት ኦን ኤርዝ በኤርዝ ላይ ያለ አንድ ሲንግል ፖይንት ነው። አን ኤሪያ ዊዝ ሼርድ ካራክተር ሼርድ የሆነ ካራክተር ያለው ኤሪያ ወይም ካራክተሮችን ሼር የሚያደርግ አንድ ኤሪያ ይላል። ሲ ዘ ኤግዛክት ሎኬሽን ኦን ኤርዝ ኤርዝ ላይ ያለ አንድ ኤግዛክት ሎኬሽን ይላል። ዲ ዘ ኢንተራክሽን ቢትዊን ፒፕል ኤንድ ኤንቫይሮንመንት በሰዎች እና በኤንቫይሮንመንት መሀል ያለው ኢንተራክሽንን ያሳያል ይላል። ሪጅን የሚለው ሪጅንን የሚገልጸው የትኛው ነው ነው የሚለው። ሶ በጥያቄያችን መሰረት the correct answer is an area with shared character የሆነ ተመሳሳይ የሆነ ካራክተርን ሼር የሚያደርጉ ኤሪያዎች ምን ተብለው ይጠራሉ? ሪጅን ተብለው ይጠራሉ ማለት ነው። ሶ the correct answer is B ማለት ነው። question number 10 which approaches in geography uses qualitative method የትኛው አፕሮች ነው ኳሊቴቲቭ ሜተድን የሚጠቀመው በጂኦግራፊ ይላል። ኤ ኳንቲቴቲቭ ጂኦግራፊ፣ ቢ ላንድስኬፕ አፕሮች፣ ሲ ስፔሻል አፕሮች፣ ቢ ሂውማኒስቲክ ጂኦግራፊ ይላል እና ከነዚህ ከአራቱ መሀል
ኳሊቴቲቭ ሜትድን የሚጠቀመው የትኛው የጂኦግራፊ አፕሮች ነው የሚለው። ሶ ኮሬክት አንሰር ኢዝ ዲ ሂውማኒስቲክ ጂኦግራፊ ነው ማለት ነው። ሂውማኒስቲክ ጂኦግራፊ በዋነኛነት ኳሊቴቲቭ ሜትድን በመጠቀም አፕሮች ያደርጋል ማለት ነው በጂኦግራፊ። ኩዌሽን ነምበር 11 which one of the following does not show the interface between geography and other discipline? በጂኦግራፊ እና በሌሎች ዲሲፕሊን ላይ መሀል ያለውን ኢንተርፌስ የማያሳየው የትኛው ነው ይላል። ኤ ሂስቶሪካል ጂኦግራፊ፣ ቢ አርባን ፕላኒንግ፣ ሲ አስትሮፊዚክስ፣ ዲ ሜዲካል ጂኦግራፊ ይላል። ሶ ከነዚህ መሀል የትኛው ነው የሚለውን በደንብ አስቡ። 5 ሰከንድ አላችሁ መልስ የምትመልሱበት። ኦኬ ወደ መልሱ እንሄዳለን። ኮሬክት አንሰር ኢዝ ሲ አስትሮፊዚክስ ነው ማለት ነው። አስትሮፊዚክስ ጂኦግራፊ ከሌሎች ዲሲፕሊኖች ጋር ያለውን ኢንተርፌስ አያሳይም ማለት ነው። ኩዌሽን ነምበር 12 ዋት ኢዝ ዘ ፕራይመሪ ፐርፐዝ ኦፍ ማፕ? የማፕ ፕራይመሪ ፐርፐዝ ወይም ዋነኛ ጥቅሙ ምንድን ነው? ኤ ቱ ቴል ስቶሪስ፣ ቢ ቱ ሪፕሬዘንት ዘ ኤርዝ ሰርፌስ፣ ሲ ቱ ዲኮሬት ዌልስ፣ ዲ ቱ ዲስፕሌይ ዌዘር ፎርካስትስ። ከነዚህ መሀል ሞር ማፕን የሚገልጸው የትኛው ነው የሚለው። አይ ቲንክ ይሄ ቀላል ጥያቄ ነው፣ ሁላችሁም መለሳችሁታል ብዬ አስባለሁ። ሶ ኮሬክት አንሰር ኢዝ ቢ ቱ ሪፕሬዘንት ዘ ኤርዝ ሰርፌስ ነው የሚሆነው ማለት ነው። ምክንያቱም ማፕን በመጠቀም ምድር ላይ ያለውን የመሬትን አቀማመጥ ወይም ሰርፌሱን በደንብ ሪፕሬዘንት እናደርጋለን ማለት ነው። እሺ 13ኛ ጥያቄ ላይ ደርሰናል። ዋት ኢዝ ዘ ማፕ ሌጀንድ ኦር ኪ? ማፕ ሌጀንድ የምንለው ወይም ኪ የምንላቸው ምኖች ናቸው ነው የሚለው። ኤ ኖትስ አባውት ማፕ ስኬል፣ ስለ ማፕ ስኬል የሚገልጹ ኖቶች ናቸው ይላል። ቢ ዘ ታይትል ኦፍ ዘ ማፕ፣ የማፑ ርዕስ ነው ይላል። ሲ ዘ ኤክስፕላኔሽን ኦፍ ሲምቦልስ ዩዝድ ኦን ዘ ማፕ፣ ማፑ ላይ የተጠቀምናቸውን ሲምቦሎች ኤክስፕላይን የምናደርግበት ወይም የሚገልጽ ማለት ነው። ዲ ኮምፓስስ ኢንዲኬትድ ኖርዝ፣ ኖርዝን የሚገልጽ ኮምፓስ ነው ይላል ኪ የምንለው ወይም ማፕ ሌጀንድ የምንለው ነው የሚለው። ከጥያቄው መሰረት እዚህ ጋር ብዙም የማያሻማ አይነት ጥያቄ ነው። ምክንያቱም ኪዎች ኮምፓስ ኢንዲኬቲንግ ኖርዝ አይሆንም፣ ዲን ኮምፕሊትሊ ታወጣላችሁ ማለት ነው። የታይትል ኦን ዘ ማፕ፣ የማፑ ታይትልም ደግሞ በፍጹም አይሆንም። ምክንያቱም ኪ የምንላቸው ነገሮች ታይትል አይደሉም። ሶ ኖት አባውት ዘ ማፕ ስኬል ኦር ዘ ኤክስፕላኔሽን ኦፍ ሲምቦልስ ዩዝድ ኦን ዘ ማፕ፣ ከሁለቱ አንዱ ነው የሚሆነው። አስቡ፣ 5 ሰከንድ አላችሁ። ከሲ እና ከኤ መሀል የትኛው እንደሚሆን አስቡ። ሶ ዘ ኮሬክት አንሰር ኢዝ ሲ ነው የሚሆነው። ዘ ኤክስፕላኔሽን ኦፍ ሲምቦል ዩዝድ ኦን ዘ ማፕ፣ ማፕ ላይ የተጠቀምናቸውን የተለያዩ ሲምቦሎችን የምንገልጽበት ነው ማለት ነው። ኪ ወይም ማፕ ሌጀንድ የምንለው ማለት ነው። ወደ 14ኛ ጥያቄ ስንሄድ ዊች ታይፕ ኦፍ ማፕ ፎከስስ ኦን ፖለቲካል ባውንደሪስ ኤንድ አድሚኒስትሬሽን? ለፖለቲካል ባውንደሪ እና ለአድሚኒስትሬሽን ለአስተዳደራዊ ነገር የምንጠቀመው የትኛውን ማፕ ነው ይላል። ቴማቲክ ማፕ፣ ቢ ቶፖግራፊክ ማፕ፣ ሲ ፖለቲካል ማፕ፣ ዲ ፊዚካል ማፕ ይላል። ከነዚህ ከአራቱ ማፖች መሀል ለፖለቲካል እና ለፖለቲካል ባውንደሪ እና ለአድሚኒስትሬሽን የምንጠቀመው የትኛውን ነው ይላል። ሶ ዘ ኮሬክት አንሰር ኢዝ ሲ ፖለቲካል ማፕ ነው። ያው ከስሙም ለፖለቲካል ባውንደሪ እና ለአድሚኒስትሬሽን ለአስተዳደራዊ ነገር የምንጠቀመው ስለሆነ ፖለቲካል ማፕ ነው የሚሆነው ማለት ነው። ቀጣይ 15ኛ ጥያቄን የምንመለከት ነው የሚሆነው ዋት ካይንድ ኦፍ ማፕ ፕራይመሪሊ ዲስፕሌይስ ኢሊቬሽን ዩዚንግ ኮንቶር ላይንስ? ኮንቶር ላይንን በመጠቀም ፕራይመሪ ኢሊቬሽኖችን ዲስፕሌይ የሚያደርግልን የትኛው ማፕ ነው የሚለው። ፖለቲካል ማፕ፣ ኤ ፖለቲካል ማፕ። አሁን ፖለቲካል ማፕን መልስ አይሆንም ታወጡታላችሁ፣ ምክንያቱም እዛ ላይ ፖለቲካል ማፕ ምን እንደሆነ ስላየም ማለት ነው። ስለዚህ መልሳችን የሚሆነው ቢሲዲ ከሶስቱ መሀል ነው የሚሆነው። ቢ ቶፖግራፊክ ማፕ፣ ሲ ሮድ ማፕ፣ ዲ ካዳስተሪያል ማፕ ነው የሚለው። ሶ ከነዚህ መሀል መልሳችሁን ትመርጣላችሁ። እሺ ኮሬክት አንሰር ኢዝ ቢ ቶፖግራፊክ ማፕ ነው የሚሆነው። እነዚህ ኮንቶር ላይኖችን በመጠቀም ኢሊቬሽኖችን ስፔሻሊ ኢሊቬሽኖችን ዲስፕሌይ ለማድረግ የምንጠቀመው ቶፖግራፊክ ማፕ ነው ማለት ነው። 16ኛ ጥያቄ ላይ ደርሰናል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮን ላይክ አድርጉ፣ ለቤተሰቦቻችሁም ሼር ማድረጋችሁ እንዳትረሱ። 16ኛ ጥያቄ ዋት ኢዝ ዘ ፐርፐዝ ኦፍ ግሪድ ሲስተም ኦን ዘ ማፕ?
አንድ ማፕ ላይ ያለ ግሪድ ሲስተም ፐርፐዙ ምንድን ነው ወይም ጥቅሙ ምንድን ነው ይላል። ኤ ቱ አይደንቲፋይ ሲምቦልስ፣ ቢ ቱ ዲተርማይን ዘ ሜን ፐርፐዝ ኦፍ ዘ ማፕ፣ ሲ ቱ አለው ፕሪሳይስ ሎኬሽን ኦፍ ፊቸርስ፣ ዲ ቱ ኢንዲኬትስ ሮድ ኔትወርክስ። ከነዚህ ከአራቱ መሃል በዋነኛነት ፐርፐዝ ኦፍ ግሪድ ሲስተም ኦን ዘ ማፕ ለምንድን ነው ይላል። 5 ሰከንድ አላችሁ ይሄን በደንብ የምታስቡበት። ግሪድ ሲስተምን ማፕ ላይ ለምንድን ነው የምንጠቀመው የሚለውን ነው በደንብ ፎከስ አድርጋችሁ ማየት ያለባችሁ። the correct answer is C to allow precise location on of features የሚለው ነው የሚሆነው። the correct answer is C. Question number 17, which one of the following is a common symbol for a road on a map? ማፕ ላይ መንገድን ለመግለጽ የምንጠቀመው የትኛውን ሲምቦል ነው ይላል። ኤ ዶት ላይን፣ ቢ ሶሊድ ላይን፣ ሲ ሰርክል፣ ዲ ትራያንግል ይላል። ከነዚህ መሀል የትኛውን ነው የምንጠቀመው ነው የሚለው። ትክክለኛው ሲምቦል ለመንገድ አንድ ማፕ ላይ መንገድን ለመግለጽ የምንጠቀመው ትክክለኛ ሲምቦል ሁላችሁም እንዳላችሁት ሶሊድ ላይን ነው ማለት ነው። ሶሊድ ላይንን ተጠቅመን የመንገድን ሲምቦል ካርታ ላይ ወይም ማፕ ላይ እናሳያለን ማለት ነው። 18ኛ ጥያቄ ላይ ደርሰናል። ዋት ኢዝ ዘ ኮንቶር ሲምቦል ኢን ማፕስ? ኮንቶር ሲምቦል በማፕ ላይ ምንድን ነው ይላል። ኤ ላይን ሾዊንግ ዘ ሮድ፣ ሮድን የሚያሳይ ላይን ነው ይላል። ቢ ላይን ሾዊንግ ኢኳል ኤሊቬሽን፣ ሲ ላይን ሾዊንግ ዘ ዳይሬክሽን፣ ዲ ላይን ሾዊንግ ቬጂቴሽን ይላል። በጥያቄያችን መሰረት አንድ ማፕ ላይ ኮንቶር ሲምቦልን የሚያሳየው ወይም ዋት ኢዝ ኮንቶር ሲምቦል ነው የሚለው። ስለዚህ ኮንቶር ሲምቦል ማለት ዘ ኮሬክት አንሰር ኢዝ ቢ ላይን ሾዊንግ ኢኳል ኤሊቬሽን። ኢኳል ኤሊቬሽንን የሚያሳይልን ላይን ምን ይባላል? ኮንቶር ላይን ተብሎ ይጠራል ማለት ነው። ኦኬ ኩዌሽን ነምበር 19 ኤ ማፕ ዊዝ ኤ ስኬል ኦፍ 1 into 15,000 means A 1 centimeter on the map represents 500 kilometers on the ground, B 1 centimeter on the map represents 500 meter on the ground, C 1 centimeter on the map represents 5,000 meter on the ground, D 1 centimeter on the map represents 15,000 meter on the ግራውንድ ማለት ነው። ይሄን ለመስራት እንዲሁ በግምት አይደለም የምንሰራው፣ ስኬልን ተጠቅመን ነው። ሀው ቱ ካልኩሌት ስኬል የሚለውን ያው ከዚህ በፊትም ተምራችሁታል። በቀላሉ ካልኩሌት ማድረግ ትችላላችሁ ብዬ አስባለሁ። ነገር ግን የሚከብዳችሁ ከሆነ ችግር የለውም፣ በሌላ ቪዲዮ እሰራላችኋለሁ። በኮሜንት አሳውቁኝ። ለዚህ ኤግዛክት መልስ የሚሆነው ወይም ኮሬክት አንሰር የሚሆነው ቢ ነው ማለት ነው። 1 ሴንቲሜትር ኦን ዘ ማፕ ሪፕሬዘንትስ 500 ሜትር ኦን ዘ ግራውንድ ማለት ነው። ኩዌሽን ነምበር 20 what tools is typically used to measure the area of irregular shape on the map? ማፕ ላይ የተለያዩ ኢሬጉላር ሼፖች አሉ። እነዛን ኢሬጉላር ሼፖችን ኤሪያ በምንድን ነው ሜዥር የምናደርገው ነው የሚለው። ኤ ሩለር፣ ቢ ኮምፓስስ፣ ሲ ፕሌን ሜትር፣ ዲ ፕሮትራክተር ነው የሚለው። ከጥያቄው ተነስተን ምርጫዎቹን በምናይበት ጊዜ ኤ ሩለር ያው ማስመሪያ ነው ታውቃላችሁ። ኮምፓስንም በደንብ ታውቃላችሁ። ፕሮትራክተርንም ታውቃላችሁ። እነዚህ ሁሉ ሬጉላር የሆኑ ነገሮችን ለመለካት ወይም ደግሞ ሬጉላር ሼፖችን ሜዥር ለማድረግ የምንጠቀመው ነው። ነገር ግን ኮሬክት አንሰር የሚሆነው ሲ ነው። ሲ ፕሌን ሜትር ነው። ፕሌን ሜትር ኢሬጉላር ሼፖችን ሜዥር ለማድረግ ማፕ ላይ ያሉ ኢሬጉላር ሼፖችን ሜዥር ለማድረግ የምንጠቀምበት ነው። ስለዚህ ሲ ኢዝ ዘ ኮሬክት አንሰር። Question number 21 what are latitude and longitude line used for? ላቲቲዩድ እና ሎንጊቲዩድ ላይንን ለምንድን ነው የምንጠቀመው ይላል። ኤ ቱ ሜዥር ዲስታንስ፣ ዲስታንስን ሜዥር ለማድረግ፣ ቢ ቱ ሾው ኤሊቬሽን፣ ኤሊቬሽኖችን ለማሳየት፣ ሲ ቱ ፒን ፖይንት ዘ ሎኬሽን ኦፍ ኤ ፕሌስ፣ የአንድን ፕሌስ ትክክለኛ ቦታ ለመግለጽ ወይም ለማሳየት፣ ዲ ቱ ሾው ዘ ስኬል ይላል ማለት ነው። በዚህ በጥያቄው መሰረት ትክክለኛ መልስ የሚሆነው ዲስታንስን ሜዥር አናደርግም፣ ቱ ሾው ኤሊቬሽንም አይሆንም፣ ኮንቱር ላይን ነው እሱ። ኮሬክት አንሰር ሲ ነው የሚሆነው ማለት ነው። ሲ ቱ ፒን ፖይንት ዘ ሎኬሽን ኦፍ ዘ ፕሌስ፣ ኤግዛክት ሎኬሽኑን ወይም የአንድን ነገር ወይም የአንድን ቦታ ኤግዛክት ሎኬሽን ለመግለጽ ላቲቲዩድ እና ሎንጊቲዩድ እንጠቀማለን ማለት ነው። ሁለተኛ ጥያቄ ላይ ደርሰናል። ዘ ፕራይም ሜሪዲያን ኢዝ ኤ ላይን ኦፍ ኤ ላቲቲዩድ፣ ቢ ሎንጊቲዩድ፣ ሲ አልቲቲዩድ፣
ዲ ዳይሬክሽን ይላል። ከጥያቄያችን መሰረት የተጠየቅነው ምንድነው? ፕራይም መሪዲያንን ነው። ስለዚህ ፕራይም መሪዲያን ከአልቲቲዩድ እና ከዳይሬክሽን ጋር የሚያያዝ ነገር የለውም። ስለዚህ ገና ጥያቄውን እንዳየን ምን እናደርጋለን ማለት ነው? ሲና ዲን እናወጣቸዋለን ማለት ነው። ስለዚህ አሁን ምርጫችን የሚሆነው በኤ እና በቢ መሀል ላቲቲዩድ ወይም ሎንጊቲዩድ መሀል ነው የሚሆነው ማለት ነው። ስለዚህ ላቲቲዩድ ነው ወይስ ሎንጊቲዩድ የሚለውን የምትወስኑበት 5 ሰከንድ አላችሁ። በዚህ 5 ሰከንድ ውስጥ ላቲቲዩድ ወይም ሎንጊቲዩድ ብላችሁ ወስኑ። ኮሬክት አንሰር ኢዝ ቢ ሎንጊቲዩድ ነው የሚሆነው ማለት ነው። ፕራይም ሜሪዲያን የምንለው ላይን በዋነኛነት ሎንጊቲዩድ ላይ ነው የሚገኘው ማለት ነው። 3ኛ ጥያቄ ላይ ደርሰናል። እስካሁን ሰብስክራይብ አላረጋችሁ ሰብስክራይብ አድርጉ። እንዲሁም ቪዲዮን ላይክ ማድረጋችሁ እንዳትረሱ። ኩዌሽን ነምበር 23 ኢንላርጂንግ ኤ ማፕ ዊል ማፕን ኢንላርጅ ማድረግ ማለት ኤ ኢንክሪዝ ዘ ስኬል፣ ቢ ዲክሪዝ ዘ ስኬል፣ ሲ ኖት አፌክት ዘ ስኬል፣ ዲ ሪቨርስ ዘ ስኬል ይላል እና ኢንላርጅ የሚለው ቃል ይሄ ጥያቄ አሁን ኢንላርጅ የሚለው ቃል ላይ ነው ቤዝድ የሚሆነው ማለት ነው። ስለዚህ ኢንላርጅ የሚለውን ቃል በደንብ ከተረዳችሁት መልሱን ለማግኘት በጣም ይቀላቸዋል ማለት ነው። ስለዚህ ጥያቄውን ከተረዳችሁት መልሱን ማግኘት ቀላል ነው የሚባለው ለዚህ ነው። አሁን ለዚህም ጥያቄ መልስ ለማግኘት ኢንላርጅ የሚለውን ቃል ከተረዳችሁት በቀላሉ ማግኘት ትችላላችሁ። ሁላችሁም እንደሰራችሁ ታስባለሁ። ለዚህ ጥያቄ ትክክለኛ መልስ የሚሆነው ኤ ኢንክሪዚንግ ዘ ስኬል የሚለው ነው ማለት ነው። ኢንላርጅ ማድረግ ቀጥተኛ ፍቺው መጨመር ወይም ከፍ ማድረግ ስለሆነ የኢንላርጅ ተመሳሳይ ደግሞ ኢንክሪዝ ዘ ስኬል ማለት ነው ኤ ይሆናል። 24ኛ ጥያቄ ኤ ቢሪንግ ኦፍ 225 ዲግሪ ኢን ዊች ዳይሬክሽን 225 ዲግሪ በየትኛው ዳይሬክሽን ይገኛል? ኤ ሳውዝ ዌስት፣ ቢ ኖርዝ ኢስት፣ ሲ ሳውዝ ኢስት፣ ዲ ኖርዝ ኢስት ይላል። ይሄንን ያው ከዚህ በፊት በተማራችሁት መሰረት ዲግሪን ቤዝድ አድርጋችሁ እንዴት ካልኩሌት እንደምታደርጉ በደንብ ታውቃላችሁ ብዬ አስባለሁ። እነዚህ ነገሮች ቤዚክ ስለሆኑ ያው በደንብ ተምራችኋል ብዬ ስለማስብ ነው እስካሁን ካልኩሌሽን ላይ አላካተትኩላችሁ። ግን እንዲሰራላችሁ የምትፈልጉ ከሆነ ችግር የለም እሰራላችኋለሁ። ሶ ኮሬክት አንሰር ኢዝ ኤ ሳውዝ ዌስት ነው የሚሆነው ማለት ነው። ኩዌሽን ነምበር 25 ዘ ኢንተርናሽናል ዴት ላይን ራፍሊ ፎሎውስ ኢንተርናሽናል ዴት ላይን ራፍሊ ፎሎ የሚያደርገው ምንን ነው ይላል። ኤ ዘ ኢኩዌተር፣ ቢ ዘ ፕራይም መሪዲያን፣ ሲ 180 ዲግሪ ሎንጊቲዩድ፣ ዲ 90 ዲግሪ ላቲቲዩድ ይላል እና ይህንንም ጥያቄ ለመመለስ እንዲሁ ዝም ብሎ በግምት ሳይሆን ኮንሴፕቱን በደንብ አይታችሁ ተረድታችሁ ነው መመለስ ያለባችሁ። ስለዚህ ይሄ ዴቱ ቤዝድ የሚያደርገው ምን ላይ ነው ማለት ነው? በዋነኛነት ሲ 180 ዲግሪ ሎንጊቲዩድ ላይ ቤዝድ ያደርጋል ወይም ራፍሊ ፎሎ የሚያደርገው 180 ዲግሪ ነው ማለት ነው። ኩዌሽን ነምበር 26 which of this is not a common method for show relief on a map አንድ ማፕ ላይ ሪሊፍን ለማሳየት የማንጠቀመው ኮመን ያልሆነው ሜትድ የትኛው ነው ይላል። ኤ ኮንቶር ላይን፣ ቢ ሃቸርስ፣ ሲ ሌየር ኮለሪንግ፣ ዲ ሮድ ማርኪንግስ ይላል። በጥያቄያችን መሰረት ኮመን ያልሆነው ኖት ኮመን ሜትድ ነው የሚለው። ኖት ኮመን ሜትድ ያልሆነው ኮሬክት አንሰር ኢዝ ዲ ሮድ ማርኪንግ ነው የሚሆነው ማለት ነው። ሮድ ማርኪንግ ኮመን ሜትድ አይደለም። 27ኛ ጥያቄ ዋት ኢዝ ፊዚዮግራፊክ ዲያግራም ይላል። ኤ ማፕ ሾዊንግ ፖለቲካል ባውንደሪስ፣ ቢ ጀነራላይዝድ ፐርስፔክቲቭ ቪው ኦፍ ዘ ላንድስኬፕ፣ ሲ ማፕ ሾዊንግ ሮድ ኔትወርክ፣ ዲ ማፕ ሾዊንግ ክላይሜት ይላል። ይህ ጥያቄ የምንመልሰው ምንድነው? ፊዚዮግራፊክ ዲያግራም። ፊዚዮግራፊክ ዲያግራም ማለት ምን ማለት ነው ነው የሚለው። ስለዚህ ማፕ ሾዊንግ ፖለቲካል ባውንደሪስ አይደለም፣ ፊዚዮግራፊክ ዲያግራም አይደለም እሱ። ማፕ ሾዊንግ ሮድ ኔትወርክም ፊዚዮግራፊክ ዲያግራም አያሳየንም። ማፕ ሾዊንግ ክላይሜትንም ደግሞ የሚያሳይ ማፕ ፊዚዮግራፊክ አይደለም፣ ፊዚዮግራፊክ ዲያግራም አይደለም። ስለዚህ ኮሬክት አንሰር የሚሆነው ምንድነው? ቢ ማለት ጀነራላይዝ ፐርስፔክቲቭ ቪው ኦፍ ላንድስኬፕ፣ የላንድስኬፑን ጀነራላይዝ ፐርስፔክቲቭ ቪው፣ ይሄ የምናየው የመሬቱ የአቀማመጥ ቪው ፊዚካል ዲያግራም፣ ይሄ ፊዚዮግራፊክ ዲያግራም ብለን የምንለው ነው ማለት ነው። ጀነራል ፐርስፔክቲቭ ቪው ኦፍ ላንድስኬፕ ብለን እንገልጸዋለን። 28ኛ ጥያቄ ላይ ደርሰናል። ሃቹርስ አር ዩዝድ ቱ ሻው፣ ሃቹርስ ምንን ለማሳየት ነው የምንጠቀመው? ፍላት ላንድ ኤሪያስ፣ ቢ ስቲፕነስስ ኦፍ ዘ ስሎፕ፣ ዲ ዳይሬክሽን ኦፍ ሮድ፣ ዲ ዴፕዝ ኦፍ ሪቨርስ ነው የሚለው። ከነዚህ መሀል
የትኛው ነው የሚሆነው? 5 ሰከንድ አላችሁ። በደንብ አስቡበትና መልሱት። Hachoors are used to show. The correct answer is hachoors are used to show steepness of the slope. የአንድን ስሎፕ ስቲፕነሱን ለማሳየት ወይም ለመግለጽ የምንጠቀመው ነው hachoors የምንለው ማለት ነው። 9ኛ ጥያቄ in layer coloring which color usually represents the highest elevation? ኤሊቬሽኖችን በምንገልጽበት ጊዜ የትኛው ከለር ነው ሃይስት ኤሊቬሽንን ለመግለጽ የምንጠቀመው ከለር ይላል። ኤ ግሪን፣ ቢ ብሉ፣ ሲ ብራውን ኦር ዋይት፣ ዲ የለው ይላል እና የትኛው ከለር ነው ሃይስት ኤሊቬሽንን ለመግለጽ የምንጠቀመው የሚለው ኤ ግሪን አይሆንም፣ ቢ ብሉም አይሆንም፣ ዲ የለውም አይሆንም። the correct answer is ሲ ብራውን ኦር ዋይት ከለር ነው የሚሆነው ማለት ነው። ሃይስት ኤሊቬሽንን ለመግለጽ የምንጠቀመው ማለት ነው። የመጨረሻ ጥያቄ ላይ ደርሰናል። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እንዲሁም ቪዲዮን ላይክ ማድረጋችሁን እንዳትረሱ። 30ኛ ጥያቄ how do form line different from contour line? ፎርም ላይን ከኮንቶር ላይን እንዴት ነው የሚለየው ወይም በምንድን ነው የሚለየው ይላል። ኤ they are more accurate፣ ቢ they have a specific highest value፣ ሲ they are less accurate፣ ዲ they shows political boundaries ይላል እና ይህን ጥያቄ በዋነኛነት ምንድነው ዲፈረንሱን በፎርም ላይን እና በኮንቶር ላይን መሀል ያለው ዲፈረንስ ምንድነው የሚለውን መረዳት ይኖርብናል ማለት ነው። the correct answer is they are less accurate የሚለው ሲ ነው የሚሆነው ማለት ነው። they are less accurate ናቸው ማለት ነው። ከፎርም ላይኖች ከኮንቶር ላይኖች ጋር ስናነጻጽራቸው less accurate ናቸው ማለት ነው። ስለተከታተላችሁን እናመሰግናለን። አዳዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ቪዲዮን ላይክ ማድረጋችሁን እንዳትረሱ።